በአውሮፕላን ማረፊያ ወይም ባህር ዳርቻ ላይ ቁጭ ብለው በላፕቶፕ እየሰሩ በዶላር መከፈል እና ዓለምን መዞር ይፈልጋሉ? ያለምንም አስጨናቂ አለቃ እና ያለምንም ቪዛ ፈተና ከሀገር እየተዘዋወሩ መኖር የብዙዎቻችን ህልም ነው። ይህ ህልም አሁን እውን ሆኗል። በአሁኑ ሰዓት በዓለም ላይ ዲጂታል ኖማድ የሚባል አዲስ የጉዞና የሥራ ባህል ተፈጥሯል። ከ50 በላይ ሀገራት ደግሞ ለዚህ ስራ የሚሆን ልዩ የረጅም ጊዜ ቪዛ እያደሉ ነው። በዛሬው ቪዲዮአችን የኢትዮጵያ ፓስፖርት ያላቸው ዜጎች በኢንተርኔት እየሰሩ በዓለም ዙሪያ በነፃነት መዞር የሚችሉባቸው የዲጂታል ኖማድ ቪዛዎች መስፈርቶች እና በቀላሉ የምናመልክትበት ሚስጥር ደረጃ በደረጃ አሳያችኋለሁ። ሰብስክራይብ ካላደረጋችሁ አሁን አድርጉና ወደ ቪዲዮ እንግባ። ለመሆኑ ዲጂታል ኖማድ ማለት ምን ማለት ነው? በቀላል አማርኛ ስራቸው በኢንተርኔት ላይ የሆነ ለምሳሌ ቪዲዮ ኤዲተሮች፣ የሶፍትዌር ባለሙያዎች፣ የኦንላይን ቋንቋ መምህራን፣ ጽሁፍ የሚጽፉ ጸሐፊዎች ወይም የራሳቸው የኦንላይን ቢዝነስ ያላቸው ሰዎች ማለት ነው። እነዚህ ሰዎች ስራቸው ለመስራት የሚያስፈልጋቸው ላፕቶፕ እና ፈጣን ኢንተርኔት ብቻ ነው። ስለዚህ በአንድ ሀገር ተወስነው ከመኖር ይልቅ የዲጂታል ኖማድ ቪዛ እየተጠቀሙ ወደ ተለያዩ ውብ ሀገራት እየሄዱ ከ1 እስከ 3 ዓመት በህጋዊ መንገድ እየኖሩ ይሰራሉ። አሁን ደግሞ ለኢትዮጵያ የሚመቹ እና ይሄን ቪዛ በቀላሉ የሚሰሩ 3 ታዋቂ ሀገራት እኒህ ታይላንድ እና ኢንዶኔዥያ፣ ባሊ። እነዚህ ሀገራት በኤዥያ ውስጥ የሚገኙ እጅግ በጣም ውብ ባህር ዳርቻዎች ያላቸው እና የኑሮ ውድነታቸው በጣም ዝቅተኛ የሆነ ሀገራት ናቸው። ኢንተርኔት እጅግ በጣም ፈጣን ለመሆኑ ለኖማዶች አንደኛ ምርጫ ናቸው። ሁለተኛ ኬንያ እና ደቡብ አፍሪካ። በአፍሪካ ወደ ሩቅ ሀገር መሄድ ለማይፈልግ ሰው ጎረቤታችን ኬንያ እና ደቡብ አፍሪካ አዲስ የዲጂታል ኖማድ ቪዛ ህግ አውጥተዋል። በተለይ ኬንያ የኢንተርኔት መሰረተ ልማቷ እጅግ በጣም ዘመናዊ ነው። ሶስተኛ ስፔን እና ፖርቹጋል። በአውሮፓ ውስጥ መኖር ለሚፈልጉ ሰዎች እነዚህ 2 ሀገራት ለኖማዶች ልዩ ፍቃድ ይሰጣሉ። በዚህ ቪዛ ገብተው ለረጅም ጊዜ ከኖሩ የዚያችን ሀገር ዜግነት ወይም ፓስፖርት ጭምር የመጠየቅ እድል ያገኛሉ። ይህንን ቪዛ ለማግኘት ምን ያስፈልጋል? መስፈርቶቹ ከቀላል ቪዛዎች ይለያሉ። የኦንላይን ስራ ማሳያ፣ ከውጭ ሀገር ኩባንያዎች ጋር የሰራችሁት የኮንትራት ስምምነት ወይም የራሳችሁ ህጋዊ የኦንላይን ስራ መኖሩን ማሳየት። የወርሃዊ ገቢ ማረጋገጫ፣ ባንክ ስቴትመንት፣ በየወሩ ከውጭ ሀገር ወደ ባንክ አካውንታችሁ በዶላር ወይም በዩሮ የሚገባ የተወሰነ የገቢ መጠን ማሳየት አለባችሁ። ይህ የገቢ መጠን እንደ ሀገራቱ ይለያያል። የጤና መድህን እና ንጹህ የፖሊስ ማረጋገጫ። እንግዲህ በኢንተርኔት ላይ የምትሰሩ ወጣቶች ካላችሁ ይህ የዲጂታል ኖማድ እድል ህይወታችሁ ሊቀየር የሚችል ትልቅ በር ነው። በቀጣይ ቪዲዮ ከእነዚህ ሀገራት ውስጥ የአንዱን ቪዛ በድረገጽ እንዴት መሙላት እንደምንችል በተግባር አሳያችኋለሁ። ይህ ቪዲዮ ከተመቻችሁ ላይክ አድርጉት። በኢንተርኔት እየሰሩ መጓዝ ለሚፈልጉ ጓደኞቻችሁ ሼር አድርጉላቸው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ቻው።